የሰው ልጅ አንድ ከሆነ ሁሉን ነገር ማድረግ ይችላል። ሁላችሁንም እጅግ አድርጌ አመሰግናለሁ። ሰላም እንዴት ናችሁ? ሰላም ነው። ሙሉ ሳውዲ አረቢያ ያላችሁ በሙሉ ማለት ነው ከድር አሊ የሚባል ካርጎ እንዳትጠቀሙ። እኔ ካርጎ ከቀረጥ ነፃ ብሎ ተቀብሎኝ አመት ድረስ ቆይቶ እኔ ከአዲስ አበባ ብዬ ለኬው እሱ ግን ከኮምቦልቻ ወስዶ አስቀርጦብኝ አሁን ኢትዮጵያ ላይ መቀረጥ አለኝ። በዛ ላይ አንድ ቀን በትትና ሳያናግረኝ ማለት ነው ስልክ ላይ የዘጋ በዋትስአፕ ብሎክ እያረገኝ ያው በአመት ስልክ እየቀያየርኩኝ እያናገርኩት በስንት መከራ ኢትዮጵያ ደርሷል። ቀረጣለው ቀርጠሽ አውጫለኝ። እኔ እቃ እንደተቀበለኝ ማለት ነው በ3 ቀኑ ደውዬ የነሳኤድ እቃ ተይዟል የሚባል ወሬ አለ እና እንዳታስገባ እኔ አስቸኳይ የምፈልገው እቃ አይደለም ያዘው ይሄ ወሬ እስኪጠራ ስለው አይ ችግር የለም በእጅሽ እንደተረከብኩ በእጅሽ ነው ማስረክብሽ ብሎ ተቀብሎኝ እቃው ከላከ በኋላ በ3 ወር ይደርሳል ያለኝ ወር ከ15 እስከ 2 ወር ነበር። አመት ድረስ ስለምነው ስልክ እየቀያየርኩ ማለት ነው እንጂ በእኔ ስልክ አይነሳም ጭራሽ። እና ስኳር አስይዞ በስንት መከራ ኢትዮጵያ ደርሷል። ቀርጠሽ አውጫለኝ። በአንድ በርሜል 25 ብር አስቀርጾ ከቀረጥ ነፃ ብሎ እዚህ እኔ ከቀረጥ ነፃ ነው ብዬ ስቀመጥ በአንድ በርሜል 25,000 ኢትዮጵያ አስከፈለኝ። እሱንም እቃስ ቤተሰቦች ሳይረከቡ ብር አስገቢ አለኝ። ብር ገባለት። አዲስ አበባ ነው ሲለኝ የነበረው እቃ ብር ከገባለት በኋላ ገና ክፍለ ሀገር ነው ከክፍለ ሀገር ይጫናል ብሎ ይኸው እስካሁን እቃዬ እጅ አልገባም። እና ማለት ነው እዚህ ሳውዲ ያላችሁ ሁሉ ከተማ ከድር አሊ በሚባል ካርጎ እንዳታስገቡ እላለሁ። በእኔ ደረሰ በእናንተ አይድረስ። በጣም አዝቦኛል። ስኳር አስያዘኝ። ለዛ እንዳትጠቀሙ ከድር አሊ እስኪቀበላችሁ አፈ ቅቤ ነው። ከተቀበላችሁ በኋላ ግን ባናታችሁ ተተከሉ ነው የሚለው። ለዛ እንዳትጠቀሙ። ከድር አሊ ትትና የለው ሰው እዚህ ጋር ንብረቱን አስረክቦ ብሩን ከፍሎ እንኳን በአህላቅ አናገር። ለዛ በአሁን ሰዓት ሲጀመር እቃ አትላኩ። እኔ መረጃው ስለሌለኝ ነው እቃዬ ከሰጠው በኋላ ነው እንደው መረጃው ደርሶኝ ያዘው እቃዬን አትላክ ብዬው ልኮ አሁን ደግሞ ቅረጺ ኢትዮጵያም ያለው ውሸታም እሱም በጣም ውሸታሞች ናቸው። ተጠንቃቁ ላለ በእኔ ደረሰ እኔ ተጎዳሁት እናንተም እንዳትጎዱ ለማለት ነው። ቻናሌ ቤተሰቦች ተከታታይ ሁላችሁንም እጅግ አድርጌ አመሰግናለሁ። ሁሉም አንድ ነው። የሰው ልጅ አንድ ከሆነ ሁሉን ነገር ማድረግ ይችላል።